ዑለማዎችን መዲና ወሰዳቸው። ያ አላህ አንድ ሀብታም አስቀናን። አንዴ ድሮ የዛሬ 20 ዓመት በፊት የሆነ ኤርፖርት ላይ ዑለማዎችን ሰብስቦ ሐጅ ይሁን ዑምራ ወሰዳቸው። አሰብኩ ያ ሁሉ የሚለምኑለትን صلي على النبي እስኪ ነይቱ ካሁን በኋላ ማንንም ሰው ላልነካ በምላሴ እስኪ ነይቱ ዛሬ ጀልሳው ተጠቀምክ ማለት ነው። ሰሜት ወላ ما ሰሜት አላህ ይወፍቀን። ካሁን በኋላ ኢማም አቡ ሐኒፋ ተውና ወዳጃቸውን ጠላታቸውን አያሙም ነበር። ለምን? አቂል ናቸው አሉ። ይኸውላ ለፍተው ዱንያ ላይ ሰዋባቸውን ሊሰጡ ለጠላታቸው ጭራሽ ባማ አሉ። አንድ ሰለፍ ሰው ባማኔ አባትናቴን አማ ነበር አሉ። ሰዋብ የሚገባቸው አኺራ ለነሱ ነው። ይኸውሉ ኸይር ሰርተ አኺራ ተሰልፈው መቀማታቸው ገባና አይደል? إذن حقيقة يا حبشة يدرو علماء وجهن كتلالو يمثل خلق ملاثه أدب كلا رجل يمتصفوا فيسبوك تيك توك منامل يمتصفوا نجار أدب كليلو ينسوا طلاتنا ورجل الله موقعين إياه سدب كنوا الله قرآن لا ولا تسبوا الذين يدعون من دون الله فيسبوا الله عدوا بغير علم الله አሁን ስትወጣ እዚህ ጋር ውጭ አንዱ ጣዖት ቢገዛ ሄደ ጣዖቱን ሰደብክለት። ይሄ ጣዖቱ እኮ ማን ሊሰድብ ነው? እሱ አላህን ሊሰድብ አይደል? ተመልሶ አንተ የሸው ሼክ ስትሰድብ ማን ሊሰደብ ነው? كان جبلا في العلم وبحرا في الحلم ሊሰደበው እኮ ነፍሳቸው በኔ ሰበብ ሱጁድ ላይ ምንጣፋቸውን በተቅዋ በእንባ ያረጠቡ ዑለማዎች በእኛ ዘመን ይሰደቡ እንዴ? በእኛ ሰበብ ይሰደቡ እንዴ? እነሱ بعلم وأخلاق وكثرة أوراد ይሄው የድሮ ዑለማዎችን መከተል ትፈልጋለህ? ዒልም ያዝ። ወሬ አይደለም፣ ነሚማ አይደለም፣ ስድብ አይደለም፣ የሰው ነውር መከታተል አይደለም፣ የሰው ነውር ማሰራጨት ሳይሆን ዒልም ቅራ ተዋትና ማታ ዒልም አታይም እንዴ? ቅጠር ላይ ያሉ ዑለማዎቻችን በዕልም እኮ ነው የሚታወቁት። በዕልማቸው፣ በዚክራቸው፣ በዙህዳቸው፣ በወራአቸው፣ በተቅዋቸው፣ በእስቲቃማቸው 40 ዓመት አቀራ ፊቅህ፣ 60 ዓመት ተፍሲር አቀራ፣ 50 ዓመት እንዲህ ያቀሩ። በዚህ ይታወቃሉ እንጂ በስድብ የሚታወቅ ሼክ አለ ሐበሻ ላይ? እገሌ የተባሉ ትልቅ ሼክ ገጠር ማሻአላህ ያኒ የተሳደቡት ተሰብስቦ አንድ ኪታብ ሞላ ሰምተናል። ታዲያ ማን የተከተለ ነው ዛሬ? እስኪ ቱብና ኢለላህ እንበል። ለስካሁኑ አሁን አፈላሁ አማ ሰለፍ ለስካሁኑ ቱብና ኢለላህ እንበል። ካሁን በኋላ ያ ረብ እስኪ ነይቱ፣ ካሁን በኋላ ነይቱ፣ እስኪ ንያ ብቻ ያ ረብ ነይተናል በሉ። በምላሴም ኸይር ልናገር በሉ። በእጄም የምትጽፉ ሰዎች ኸይር ልጽፍ። ከሞትክ በኋላ ሲቀራ የማታፈርበት እኮ ላ ተክቱበነ ቢከፊከ ገይረ ሸይእን የሱሩከ ፊል ቂያመቲ አን ተራሁ። በዚህ ስትጽፍ አትጻፈ ቅያማ ቀን ማየቱ የሚያስደስተ ቢሆነች ቁል ኸይረን ተግነም አው እስኩት አን ሸርን ተስለም። ወይ ኸይር መናገር ወይ ዝም ማለት ነው። ሸርን በሸር ይገፋል። እንደ ሸር ኢድፋዕ ብለቲ ሂየ أحسن كن وقولوا للناس حسنا والكاظمين الغيظ والعافين عن الناس والله يحب المحسنين. قد أفلح المؤمنون الذين هم في صلاتهم الله بخشوع من سجد الله يرجع والذين هم عن اللغو معرضون. وعباد الرحمن على الجوش هون الزيوست لا إله ሁለት ዑለማዎች ነበሩ፣ ወንድማማቾች ነበሩ ሁለት። መንገድ ሲሄዱ አባት ለልጁ የዛሬ 150 ዓመት በፊት እኮ አባት ለልጁ ማን ናቸው አለው። እነዚህ እገሌ ነው ይሄኛው ደግሞ እገሌ ነው። ማን ናቸው ብሎ ጆሮውን ይቆነጠጠዋል። ማን ናቸው እነዚህ? አላህ ይሄው እገሌ ማን ናቸው ይለዋል። አሁን መጨረሻ ምን አለው? እነዚህ ሁለቱ يصدق عليهم قوله تعالى قرآن لا سورة الفرقان لا
وعباد الرحمن الذين يمشون على الأرض هونا وإذا خاطبهم الجاهلون قالوا سلاما والذين يبيتون لربهم سجدا وقياما እዚህ አያት ላይ የምታየው አውሳፍ በሙሉ ሁለቱ ሐያታቸው ላይ አለ وبالاسحار هم يستغفرون ስንቶቻችንን ዛሬ ለሊት አኺር الليل ተነስተን اللهم اغفر للمؤمنين والمؤمنات يا ربي حبشانم አማን አርገው يا الله የሞቱ መሻይኾቻችን የጀነት አርጋቸው እኔንም ኻቲማ ወፈቀኝ يا الله የነሱ መንገድ መቀጠል ብለን እንለምናለን يكون محبة بالموافقة الله يوفقنا لهذا لرمضان ዝግጅት አንዱ ሰው አፈውቶ መባባል ዘመድ ቆርጠህ ከወንድም ጋር ተጣልተህ ቀልብህ ላይ ቂም ይዘህ ረመዳን ገባ ማለት ሳትዘጋጅ ገባ ረመዳን لهذا ዛሬ ለሁሉ እስከ ዛሬ ለበደሉም በሙሉ አፈውና لله በሉ ሁለተኛ አሁን ንያት ረመዳን እስኪ ምን ነይተናል አሁን ንያ አስነይታችኋለሁ ይሄን ንያ ሁላችንም ይዘን ወዴት እንሄዳለን ወዴት እንሄዳለን ወደ ቤት ስንገባ ሁላችንም ይሄን ንያ እናስነይታል ረመዳን ሳይገባ ሰለፎች የምትላቸው ሳሊሖች እኮ خلاص ከረመዳን በፊት የነሱ ሻዕባን ከኛ ረመዳን ያምር ነበራሉ ሰለ አለ ነብይ ቁርአናቸው ተሐጁዱ ሰደቃው በላንዳንዶቹ ዘካታቸውን ሻዕባን ነበር የሚያከፋፍሉት ለምን ተቀለ ረህመተን بالفقراء ከኛ ጋር መተው እንዲሰግድ ነው ዘካ ፍለጋ እንዳይንከራተት አሹፍ ተሰራቸው በሙሉ ሊላህ ወፊላህ ነው ويطعمون على حبه مسكينا ويتيما انما نطعمكم لمن فيسبوك لايك እንዲያረጉ انما نطعمكم لوجه الله لا نريد منكم جزاء ولا شكورا በፊት ከነበሩ አስኺያዎች ሰውየው ምን ይሉት ነበር አሉ ሐጃ ካለ በወረቀት ጽፈላክልኝ አንተ አትምጣ ይሉት ነበር ለምን የፊቱን ክብር ለመጠበቅ እነዚህ ኮናቸው ዱንያ አኺራቸውን የሚያሳምሩ ያ ጀማዓ ሰተው ይመጡና ቤት አንኳኩቶ ሰደቃ ፈለገ ሰተው ተመለሱ እያለቀሱ ተመለሱ ባለቤታቸው አላህ أعطيته صدقة ستها من يسلك سهل ستلو صلوا على النبي انديت انيس سال سلسو سالطيق سلسو احوال سالطيق اسكي تشجر طبقي تشجرو እኮ ነው ቤት የመጣው አለ እኛ እኮ የመጣውን እየመነስን እኮ ነው ተቸግር ያለው እያለን ደሃን አጠገብህ ብዙ አታቆመዋል ለምን አንተንም ብዙ እንዳያቆመህ አላህ በኋላ አንተም ደሃና ያ አዩሃ الناس አንቱም الفقراء فقيركم በዚህ ባብ ነው መግባት ያለብህ ለሊት ላይ አላህ ክብር እንዲለግስ ትፈልጋለህ ለሊት ተነስተ ስጁድ ላይ አልቀሰ ያ ረብ انا عبد صار فخري ضمن فقري واضطراري عبدك ببابك بለው ያ ረብ ስራ የለኝ ኢልም የለኝ ምን የለኝ ምንም ነገር የለኝ ያ ረብ ያው ደሃነኛ انما الصدقات للفقراء አሁን ደህነትን ስታሳይ ይመጣልሃል ለሚሰጥ አማላ ሙተከብር ያለ ይሰገርኩ ጾምኩ ነው አልহামዱሊላህ ያለ قضاء ይሰገርኩ እኮ ያ ሼክ ከሰለፎች እኮ አራት ሰለፎች አሉ በአንድ ረካዓ 30 ጁዝ ቁርአን ያختሙ በስንት ረካዓ በአንድ ረካዓ 30 ጁዝ ቁርአን ተቀለ ማዕናው يعني الله اكبر ብለው بسم الله الرحمن الرحيم ألف لام ميم ذلك الكتاب لا ريب فيه هدى للمتقين قرتوا من الجنة والناس الله أكبر من أين فكرنا ومن أين محبنا ومن أين استقامة من أين في القرآن من كم سونا القرآن لو طهرت قلباتنا كطهارة بهم أنت أقبلنا سيدنا عثمان አንዱ ናቸው ሰይድ ኢብኑ ጁበይር ሁለተኛው ናቸው ሰይድና ኢማም አቡ ሐኒፋ ሶስተኛው ናቸው አራተኛ አሉ ይሄ በስራቸው ነው እናንተ ኢብኑ ሐጀር አልhaytሚ ስለ አራቱ አኢማ ሲናገሩ እዛ ላይ ያመጡት صاحب التحفة አሁን ንያዎች እናስነይታለን አንደኛው ሁሉን ሰው አውፍ ማለት ብለናል አፈውና
ሌላ ቀልቤ ላይ ያ ረብ ዛሬ ምንም ይዤ አልተኛም በሉ ሁሉንም አውፍ ብለን አሁን ንያዎችን ስሙ ሁላችንም የምንነይታቸው ንያዎች ላኢላሃ ኢላላህ አንደኛው በዚህ ወር ላይ በሚያደርጉት ጥረትና የምር ልፋት የአላህ መልእክተኛንና የቀደምት ደጋጎች ፈለግን መከተል ነወይቱ ትላለህ ነወይቱ ማነዋሁ ረሱሉላህ ሰለላሁ ዐለይሂ ወሰለም ረመዳን ላይ ምንድን ነበር ንያዎቻቸው የነብዩ ሰለላሁ ዐለይሂ ወሰለም የሰሃባዎች ንያ ምንድነው ረመዳን ላይ አንድ ሼኻችን ምን አሉ ንያ ሲጠፋ አሉ አሁን ወደ መስጂድ እየሄድክ ነው ዒልም አለ ኢዕቲካፍ አለ ስንት ኸይራት አለ መስጂድ ውስጥ ጠፋ ምን ልነይት ነወይቱ ማነዋ به السلف الصالح وخلاص ሰለፎች ወደ መስጂድ ሲሄዱ የነይቱትን ነይትኩ በል خلاص ሰሃባዎች ታቢዒኖች የነይቱትን ነይቻለሁ انما الاعمال وانما لكل امرئ ما نوى ሁሌ አሁን ረመዳን ላይ አንዳንድ ሀብታሞች መስጂድ ሲሰሩ ለምንጣፍ ሲቀይሩ እንቀናለን ሁላችን ያስቀናሉ አሁን ይሄ ምንጣፍ የቀየረው ይሄ ሁላ ኸልቅ ሲሰግድበት ያስቀናል በቀልብህ ምን ትላለህ መሰለህ አላህ ማንንም አትናገር ያ ረብ በለው አላህ ወላሂ ብር ቢኖረኝ አዲስ አበባ ያሉ መስጂዶች በሙሉ ምንጣፍ ቀይር ነበር በለው ዑለማዎችን ሲخدم አየው አንዱ 10 ዑለማዎችን መዲና ወሰዳቸው ያ አላህ አንድ ሀብታም አስቀናን አንዴ ጥሩ የዛሬ 20 ዓመት በፊት የሆነ ኤርፖርት ላይ ዑለማዎችን ሰብስቦ ሐጅውን ዑምራ ወሰዳቸው አሰብኩ ያ ሁሉ የሚለምኑለት አንተም በቀልብ ምን ትላለህ ያ አላህ ከሰጠኸኝ ጠቅላላ እዚህ ሐበሻ ያለውን የትመል ዑለማዎችን ለخدم በለው በዚህ ንያ የخدሙትን ثواب ታገኛለህ አኺራ ስትመጣ ይኸው የአንድ ሀገር ዓሊም የخدመ ثواب ታገኛለህ